መልካም ነገር ሼር አይደረግም በእኛ ማህበረሰብ ውስጥ ታውቃላችሁ። በቃ ትንሽ ዱንያ ሳያስብ ይሰጣል። ጥሩ ነገር ሼር አይደረግም። ባፍንጫው ጥሩ ነገር ቶሎ አይሰራጭም። አካባቢ ደግሞ ዳህበዛ ምናምን ስለዚህ ምላስን ይረሳል። በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል። ረህመት ያለው የዳህ ሰፈር ነው። የጠፋ ዝናብ ቢመጣ የዳህ ሰፈር ነው። በዳህ ዱዓ ነው ማንም ያለው። ዓለም ያለችው በዳሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት። የሰው ልጅ በፕሮቶኮል አይጠቃም። ፕሮቶኮሉ ትልቅ ስለሆነ ትልቅ ያደርገው፣ ትንሽ አለባበስም ስለለበሰ ትንሽ ያደርገው። የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው። ስነ ምግባር ብቻ። የፈለገ ካፒታል ያምጣ፣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልቡስ መግባት አይችልም። ሰጦ ሞተ ይላል አይደል እንዴ? ተቀብሎም እኮ ይላል። ሰጦ ሞተ 10,000 ስንጠብቅ 2,000 ይሰጣል። ሰጦ ሞተ ይላል እኮ። ሰጦ የሰው ቀልብ መግባት አትችልም። ላላ ወንድሞችና እህቶች የታመማችሁ ይህ መልእክት ለየት ባለ ለእናንተ ነው። በአጠቃላይ ግን ለሁሉም የታመመም ያልታመመም አንድ መልእክት ላስተላልፍ ፈልጋለሁ። ወንድሞች ማንኛውም ነገር ሲከሰት ማንኛውም ነገር ሲወድቅብህ አሁን የመጣ ነገር አይደለም። ቁል አልሐምዱሊላህ ያ ረቢ ይህን ፈለክ እንዴ? ፍላጎትን ተቀብየዋለሁ፣ በደስታ ነው የተቀበልኩት፣ ምክንያቱም የማይቀር ነገር ስለሆነ ትላለህ። ይህች ችግር የወደቀችብህ ከመፈጠሯ በፊት ድሮ በለውሑል መሕፉዝ የተጻፈ ነገር ነው ይላል አላህ። ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ የተሰጡ 5 ተአምራቶች። ሙስሊሞች ከሆናችሁ ሁላችሁም ኮመንት ላይ ሰለዋት በማውረድ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱዌት ሪፖስት አድርጉ። እነዚህ 5 ተአምራቶች ለየትኛውም ነብዮች አልተሰጠም፣ ነገር ግን ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ ነው የተሰጡት። የመጀመሪያውና አንደኛው በነብዩ ሰለላሁ ዐለይሂ ወሰለም ሰውነት ላይ ማንኛውም ዝንብ፣ ትንኝ አርፎባቸው አያውቅም። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንድም ቀን አዛግተው አያውቁም ነበር። ሶስተኛ የነብዩ